ዛሬ ለመስራት የተዘጋጀሁት የሚገርም የሰላጣ አሰራር ነው። ቀይ ስር በካሮት በሮማን የተሰራ ነው። ትወዱታላችሁ። አሰራሩን በጣም ቀላል የሆነ ነው። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ በሚገርም በሰላጣ አሰራር መጥቼላችኋለሁ። የዛሬ የሰላጣ አሰራሬ በነፍስ ጂ መልፉፍ ወይም የወይን ጠጅ ጥቅል ጎመን ሰላጣ አሰራር ነው ዛሬ ይዤላችሁ የመጣሁት። ቀይ ስር አለን፣ ሮማን፣ እንዲሁም ደግሞ በአዶነስ ወይም ፐርስሊ፣ ሎሚ፣ አረንጓዴው ሽንኩርትና ካሮት። ቅመሞቹ ደግሞ እዚህ ጋር መጥኜ ያወጣሁት ግማሽ የሻይ ማንኪያ ኦርጋኖ፣ ግማሽ የሻይ ማንኪያ ቤዚል፣ ግማሽ የሻይ ማንኪያ ዛተር እና ሩብ የሻይ ማንኪያ ቆንዶ በርበሬና ግማሽ የሻይ ማንኪያ ጨው፣ ሩብ ኩባያ የወይራ ዘይት ናቸው። እዚህ ጋር መጥኛ ያወጣኋቸው ቅመሞች እዛ ጋር ይታያሉ። ገዝታችሁን ለመጠቀም ከፈለጋችሁ፣ እኔ ብዙ ጊዜ ለሰላጣ የምጠቀማቸው እነዚህ ቅመሞች ናቸው። ሰላጣን እንድትወዱትና ጓጉታችሁ እንድትመገቡ የሚያደርጉ ናቸው። በእነዚህ ቅመሞች አንድ ፍሬ ነጭ ሽንኩርትም ጨምራችሁ ሰላጣችሁ ላይ መመገብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ሰላጣን እንዳትሰለቹና ሁሌ ከምግባችሁ ጎን እንድትመገቡ ሰላጣን የሚያጣፍጡ ቅመሞች ናቸው፣ ተጠቀሟቸው። እንዲሁም ሌሎችም ቅመሞች ይኖራሉ፣ በተለይ በእንደዚህ በቅጠላ ቅጠል ማለት ነው። እነሱም ካላችሁ መጠቀም ትችላላችሁ። እዚህ ጋር ድሬሲንግ ሰላጣችን እንሰራለን። ግብአቱን እንከትፋለን። ስለዚህ እዚህ ጋር ሎሚን እንጨምራለን። እናንተ ሎሚ እንደ ፍላጎታችሁ መቀነስም መጨመርም ትችላላችሁ። ቅመሞቹም እንደዛው መጨመርም መቀነስም ትችላላችሁ እንደ ፍላጎታችሁ። እዚህ ጋር ብትፈልጉ ነጭ ሽንኩርት መጨመር ትችላላችሁ፣ ብትፈልጉ ምስተርድ መጨመር ትችላላችሁ፣ ግብአቱን መቀየር ትችላላችሁ። እኔ ሁሌ በአንድ አይነት ግብአት አልሰራውም። በአሁን በዚህ ግብአት ብሰራው በቀጣይ ደግሞ ፈሶሊያ፣ የተቀቀለ ፈሶሊያ፣ በቆሎ ልጨምርበት እችላለሁ። ግብአቱን ልቀይረው እችላለሁ። ድሬሲንጉን ልቀይረው እችላለሁ። ዲኮሩን ልቀይረው እችላለሁ። ስለዚህ በሌላ ጊዜ ደግሞ ጊዜ ካገኘው በሌላ እሰራዋለሁ ማለት ነው። እና ግብአቶቹም ሁሉም አከታተፉ እኩል መሆኑን ማረጋገጥ ይኖርባቸዋል። ሳይዙ እናንተ እንደ ፍላጎታችሁ ብትፈልጉ ከዚህ በላይ አጥቅቆት፣ ብትፈልጉ ከዚህ በላይ ወፈር አድርጋችሁ እንደሚመቻችሁ መክተፍ የእናንተ ምርጫ ነው። ግን ሁሉም አንድ አይነት እንዲሆንላችሁ ግን እንደዛ አድርጉ። እና ከለሩ እንደምታዩት በጣም ነው የሚያምረው፣ በጣም ያምራል። እያንዳንዱ ግብአት ማብራሪያ ቢሰጠው ለጤናችን ምን ያክል አስፈላጊ እንደሆኑ ዝርዝር ቢሰጣቸው ቪዲዮውን ላይ በቃ ይችላል። ስለዚህ እያንዳንዳቸው ለጤናችን በጣም አስፈላጊ የሆኑ ቪታሚኖች እና ለሰውነታችን፣ ለአጥንታችን፣ ለአይምሮአችን ጠቃሚ የሆኑ ነገሮች ይይዘዋል ማለት ነው። ስለዚህ ሰላጣ ሁሌ ከምግባችሁ ጎን ማዘወተር አትርሱ ማለት ነው። እና ግብአቱን ቀያይራችሁ ድሬሲንጉን ቀያይራችሁ መስራት ትችላላችሁ ማለት ነው። በሌላ ጊዜ እንዳልኳችሁ በሌላ መልኩ እሰራዋለሁ። እንዲሁም ደግሞ ዲኮሩን ቀይረዋለሁ፣ አቀራረቡን እቀይረዋለሁ። ስለዚህ ይሄንን ሰላጣ ምንም አይነት እንግዳ ቢመጣባችሁ፣ የተለያየ ፕሮግራም ቢኖርባችሁ፣ እንዲሁም ደግሞ ምግብ ኦርደር የምትሰሩ ሰላጣ አካታችሁ ምግባችሁ ላይ ኦርደር እንዲያዟችሁ ማድረግ ትችላላችሁ። ስለዚህ ውድ ቤተሰቦቼ በዚህ መልኩ በጣም የሚያምርና ገራሚ የሆነ የሰላጣ አሰራር ነው። ትወዱታላችሁ፣ ሞክሩት። እንዲሁ ደግሞ ከወደዳችሁት ደግሞ ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉት። አበረታቱኝ፣ አግዙኝ፣ አሳድጉኝ እላለሁ። እስከ ዛሬ ከጎኔ ላላችሁ ለምታግዙኝ፣ ሼር ለምታረጉልኝ፣ ሀሳብ ለምትሰጡኝ ከልብ ነው የማመሰግነው።
እግዚአብሔር ያክብርልኝ። ይኸው እዚህ ጋር ደግሞ በሌላ ጊዜ የሰራሁት ነው እና በሌላ ጊዜ ደግሞ በሌላ ሰራዋለሁ። በቃ እኔ መቀያየር እና የቱ ከየቱ ይሄዳል ብዬ አይምሮዬን ማሰራት እወዳለሁ። ስለዚህ እንደገና በሌላ ጊዜ ቀይሬ እሰራዋለሁ። አቀራረቡም እንዳልኳችሁ ቀይረዋለሁ። በሌላ ጊዜም እሰራዋለሁ። እናንተም ደግሞ ሀሳባችሁን በዚህ መልኩ አይምሯችሁ ውስጥ ያለውን እንደዚህ መሬት አውርዳችሁ መስራት ትችላላችሁ ማለት ነው። ውድ ቤተሰቦቼ ስለነበረኝ ጊዜ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። መልካም ቆይታ። ባይ ባይ።